ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብረው ሰላምታችንን እናቀርባለን በተለያዩ ርዕሰ ጉዳዮች ላይ በማተኮር ወደ እናንተ የምናደርሰውን የአንከር የመረጃ ክፍለ ጊዜ ነው ይዘን የቀረብነው 16 የሲቪክ ማህበራት በውጭ ሀገር የሚገኙ ለአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ደብዳቤ ማስገባታቸው ተገለጸ ደብዳቤው በድምጻዊ ቴዎድሮስ ካሳሁን ላይ ሊቃጣ የሚችልን የተለያዩ እርምጃዎች በተመለከተ የአሜሪካ መንግስት በቅርብ ጉዳዩን እንዲከታተል የሚያሳስብ መሆኑን ለማወቅ ተችሏል 16ቱ የኢትዮጵያ የሲቪክ ተቋማት ለውጭ ጉዳይ ሚኒስትር ማርኮ ሩቢዮ በጻፉት በዚሁ ደብዳቤ በድምጻዊ ቴዎድሮስ ካሳሁን ዙሪያ የተለያዩ እርምጃዎች አገዛዙ እየወሰደ ነው ምናልባትም በቴዎድሮስ ካሳሁን ላይ ሊደርስ የሚችልን ማንኛውንም እርምጃ በተመለከተ የአሜሪካ መንግስት ጫና በመፍጠር ጉዳዩን እንድትከታተለው ድርጅቶቹ ማሳሰባቸውን ነው ከመግለጫው ያገኘነው መረጃ የሚያመለክተው አምነስቲ ኢንተርናሽናል እና የዓለም አቀፉ የሰብአዊ መብት ድርጅት ሂዩማን ራይትስ ዎች በኢትዮጵያ የሰብአዊ መብት አያያዝ ላይ መግለጫ አውጥተዋል በሰሞኑን ሁለቱ ዓለም አቀፍ የሰብአዊ መብት ድርጅቶች ባወጡት መግለጫ በኢትዮጵያ ያለው ሁኔታ እጅግ አሳሳቢ ነው ሲሉ ገልጸውታል በድምጻዊ ቴዎድሮስ ካሳሁን ዙሪያ አሁንም በርካታ መረጃዎች እየወጡ ይገኛሉ በአዲስ አበባ ሙዚቃውን ሰምታችኋል ተብለው በርካታ ወጣቶች እየታሰሩ ይገኛሉ የእግር ኳስ ጨዋታ በስቴዲየም የቴዲ አፍሮ ዘፈን እንዳይሰማና ደጋፊዎች አብረው እንዳይዘምሩ ጥብቅ የሆነ ማሳሰቢያ ለቡድኖቹ ደጋፊ ማህበራት መተላለፉንም ነው ያገኘነው መረጃ የሚያመለክተው የአሜሪካን መንግስት በኤርትራ ላይ የተጣለውን ማዕቀብ በማንሳት በቀይ ባህር አካባቢ የኤርትራን አጋርነት በተመለከተም የአሜሪካ መንግስት ማሻሻያ እያደረገ እንዳለ ነው ዎል ስትሪት ጆርናል የተሰኘ የአሜሪካ ሚዲያ የዘገበው ሌሎች መረጃዎችንም ይዘን ወደ እናንተ መተናል ከዘውዱ ሾው አዘጋጅ ዘውዱ መንግስቴ ጋር በመሆን መረጃዎቹን ወደ እናንተ እናደርሳለን በአንዳንዶቹ ላይ ሐሳብ እንሰጣለን አብራችሁ እንድትቆዩ ግብዣችን ነው መልካም ጊዜ ተናስተልን ዘውዱ ሰላም ተናስተልኝ መሳንድ እንዴት ነህ ሰሞኑን ተጠፋፍተን ነበር ይቅርታ እንግዲህ በተለያዩ ምክንያቶች ሰሞኑን ነው የሚባለው ረጅም ጊዜ ሆነን ሳንገናኝ እኮ ምናልባትም 2026 ከገባ ተገናኝተንም የምናውቅ አይመስለኝም ረጅም ጊዜ ሆኖናል ዘውዱ ያው እንግዲህ ከሀገርም በመውጣት ወደ ሌላ ቦታ በመሄድ የስራ ጉዳይ እንደገናም ደግሞ ትንሽ ጉንፋን ይዞኝ ነበር እንደገናም ያው እዚህ የምታየው ነው አብይ አህመድ ረፍት አሳጣን በቃ ትኩረት ሰጥተን እሱ ላይ ስንታገል ካንተ ጋር ለመገናኘት እድሉን አላገኘሁም ይቅርታ የአንከር ሚዲያ ተመልካች አድማጮቼንም ይቅርታ ጠይቃለሁኝ እኔም ብዙ ጠይቀውኛል ለምንድን ነው ዘውዱ ያጣና አንከር ሚዲያ እያሉ የጠየቁኝ ወዳጆች አሉ ከልብ አመሰግናለሁ መጥቻለሁ እንግዲህ አሁን አልፎ እንግዲህ በመቀናጀት እንደዚሁ ሐሳባችንን እናካፍላለን ዘውዱ ያው በአንከር ሚዲያ ብትጠፋም በአንተ ዘውዱ ሾው ላይ በየጊዜው ፕሮግራሞችን ታቀርባለህ አሁንም ከፕሮግራም እንደወጣህ ነው ያገኘሁት ትላንትም እንደዚሁ በእንግሊዝ ለንደን በእንግሊዙ የዜና ማሰራጫ ኮርፖሬሽን ቢቢሲ ደጃፍ ላይ ኢትዮጵያውያን ደማቅ ትዕይንተ ህዝብ አካሂደዋል የተቃውሞ ሰልፍ ነው ያካሂዱት አንተም ይሄንን በቀጥታ ስታስተላልፍ እንደነበረ ተከታትያለሁ ነው ከሱን ጀምር እስቲ ምን ነበር ትላንትና ቢቢሲ ደጃፍ ላይ ኢትዮጵያውያን ሰልፍ አድርጓል ስለሱ ባጭሩ ብትነግረን ብዙ ጊዜ ያው ለንደን ፋኖ የታወቀው ሆኗል አሁን በመላው ዓለም በተለይም በዲያስፖራው ዘንድ በአገር ቤትም በፋኖችም ጭምር የሚታወቅ ነው ትላልቅ ስራዎችን እየሰሩ ነው ታዲያ ከዘውዱ ሾው ሚዲያ ጋር በቅንጅት ነው የምንሰራው አንዳንድ ጊዜ ያው እዛ በአካል ባልገኝም ምንድነው ያደረግን ያለነው እነሱ በሚሄዱባቸው ቦታዎች በሚሰሩባቸው ቦታዎች ሳይቀር ኢሚዲየትሊ ኮንታክት እንደራረጋለን ማለት ነው ዘውዱ ነገ እዚህ ቦታ አለን ሰልፍ እንደዚህ ነው እኔ ደግሞ እዚህ ሬዲዮ ከስቱዲዮ ጠብቃለሁ ማለት ነው እያንዳንዱን መረጃ በቀጥታ ለተመልካች አድማጮቻችን ለማቅረብ እና ትናንትናም የተወሰነው በዛ መልኩ ነው እንደው ብሌቶኝ የገባውበት ምክንያት እነሱን ስጠብቅ ነበርና ቢቢሲ በጣም እንግዲህ እንደምታውቀው መሳይ በዓለም አሉ ከሚባሉ ቀዳሚ ዓለም አቀፍ ሜንስትሪም ሚዲያዎች አንዱ ቢቢሲ ነው ስለዚህ ቢቢሲ በተለይም በኢትዮጵያ የሚደረገውን የሰብአዊ መብት ጥሰትና እነዚህ ጨካኝ የሆኑ ሰዎች ብልጽግናዎች በተለይም አብይ አህመድ ከመጣበት በኋላ በኢትዮጵያ ህዝብ ላይ እየደረሰ ያለው ግፍና በደል በተመለከተ ዝምታ መርጠዋል ለዚህ ነው የፋኖ ልጆች በተለይም የለንደን የአማራ ተወላጆች በአብዛኛው ማለት እንችላለን አንዳንድም ደግሞ ኢትዮጵያ ጉዳይ የሚያንገበግባቸው ኢትዮጵያንን በሚል የሌላም ብሔረሰብ ቢሆኑ የገቡበታል ግን በአብዛኛው እንደገና ደግሞ ቴዲ አፍሮ አንሳ ባንዲራን የሚለውንም ጭምር ገቢ ላይ ለማድረግ ተጠቅልቆ ነበር እንደምታየው ለንደን ትላንትና በኢትዮጵያ አረንጓዴ ቢጫ ቀይ ባንዲራችን እና ስለዚህ ተቃውሞ ነው ያቀረቡት ዋናው መስሪያ ቤት ነው የከበቡት
እንግሊዞች በዛ አካባቢ ያው በጣም ብዙ የሚንቀሳቀሱ ዓለም አቀፍ ሰዎች አሉ ከተለያየ ዓለም የሚመጡ ዲፕሎማቶች አሉ ብዙ የሚንቀሳቀሱበት ቦታ ነው ስለዚህ ከበውት ነበርና ምንድነው ያደረጋችሁ ያላችሁት ከዚህ ቀደም የሌላውን ሀገር ዘገባ በየቀኑ በየደቂቃው ከቦታው ሪፖርተሮቻችሁ ይዘግባሉ የኢትዮጵያን ጉዳይ ግን በቸልታ አይታችሁታል በተለይም የአማራውን በየቀኑ እንደዚህ በድሮን እየተጨፈጨፈ ከቤት ንብረታቸው እየተፈናቀሉ በጠራራው ሰዎች እየተገደሉ ዝምታን መርጣችኋል ነውር የተሞላበት ተግባርን ፈጽማችኋል በሚል ተችተዋቸዋል ይሄንን በተመለከተ ለሚመለከታቸው አካላቶችም መቃወም የሚገባው ነገር አቀርቧልና እጅግ ትልቅ ተግባር ነው የፈጸሙት እንዳልከው አንተም በቀጥታ ያንንም ተዘግብ ነበር ከስፍራው ከቦታው ለተመልካች አድማጮቻችን በሚደንቅ ሁኔታ በጣም ሰፊ ቁጥር ያለው ተመልካችም ሲከታተለው ነበርና ይቀጥላል አሁንም ይሄንን እየተከታተልን እንግዲህ ለተመልካች አድማጮቻችን ማቅረባችን ይቀጥላል በሳይና በጣም ጥሩ ስራ ነው እየሰሩ የሚገኙት በለንደን የሚገኙት የአማራ ልጆች ስለዚህ ለሌሎች መማር ይገባቸዋል በተደጋጋሚ ጊዜ ነው በዘውዱ ሾው ሚዲያ እየገለጽኩኝ ያለሁት በሌላው ዓለም የሚገኙ ኢትዮጵያኖች ሀገራችን ውስጥ የሚከሰተውን ይሄንን ግፍና በደል ያለበትን ስርዓት የሚወገድበትና ህዝብ የሚመርጠው ራሱ መንግስት የሚያገኝበትን መንገድ መስራት የሚገባቸው ስራ ያሰሩ በጣም በርካታዎች አሉ ከዚህ ውስጥ ደግሞ በጣም ተጠያቂ የሚያደርገው የአማራን ማህበረሰብ በሺ የሚቆጠር ወይም በሚሊዮን የሚቆጠር ሰው አለ በተለያየ ዓለም ውስጥ በተለይም አንተ በምትኖርበት ሰሜን አሜሪካ እጅግ በጣም በርካቶች አሉ የኢትዮጵያን ስትሬት እስከመባል ያስወሰኑ የአማርኛ ቋንቋ ጭምር ሳይቀር በዋሽንግተን ዲሲ ውስጥ የሥራ ቋንቋ እንዲሆን ያደረጉት በመስራታቸው ነው ግን ኢትዮጵያ ያለቀች እዛ ዛሬ ዝምታን የመረጡ በጣም በርካቶች አሉ በተለይም ኢሊቱ በጣም በርካታ የአማራ ማህበራቶች በዚህ ጉዳይ በታሪክም ተጠያቂዎች ናቸው አንን አንስተናል ከለንደን ፋኖች ከለንደን የአማራ ልጆች ብዙ መማር አለባችሁ በሚል በቀጥታ ዝግጅታችንን አቅርበናል እንግዲህ ያንን ይመስል ነበር በጣም ጥሩ ዝግጅት ነበር በእውነቱ ለለንደን ፋኖች የሚደነቅ ተግባር ነው በተደጋጋሚ የሚያደርጓቸው እንቅስቃሴዎች ለትግሉ ያላቸው ከፍተኛ የሆነ አስተዋጽኦ እንዲሁ በቀላሉ የሚገለጽ አይደለም ቀደም ሲል እንዳልከው ነው በተለይ በአሜሪካ አካባቢ ኢትዮጵያውያን አንቀላፍተዋል ማለት ይቻላል ከዚህ በፊት የነበረው አንድነታቸው ብረታቸው በአብይ አህመድ ከፋፋይ በሆነ አሰራር ምክንያት ብዙዎቹ ተበታትነዋል ነገር ግን አሁንም የጋራ ድምጽ ማሰማት የሚቻልበት እድል አለና ዋሽንግተን ዲሲ አካባቢ ያሉት ኢትዮጵያውያን እንግዲህ መነቃቃትና ይሄ በኢትዮጵያ እየጋመ የመጣውን የህዝብ የለውጥ ስሜት ድምጽ በመሆን ማገዝ ይገባቸዋል በቅርቡ በለንደንና በዋሽንግተን ዲሲ እንደዚሁ ሰልፍ የሚካሄድ መሆኑን የግብረ ኃይሉ አስታውቋል በበይነመረብ እንደዚሁ ሰልፎችን የበይነመረብ ሰልፍ ሲያካሄድ የነበረው ግብረ ኃይል አሁን ደግሞ በአካል በዋሽንግተን ዲሲና በለንደን ሰልፍ ለማድረግ ማቀዱ ነው እንግዲህ ዝግጅት ያደረጉ ነው ዳግም ለንደኖች አደባባይ ወጥተው የሚታዩበት ጊዜ ሩቅ እንደማይሆን ተስፋ አደርጋለሁ ዘውዱ ወደ ሌሎች መረጃዎች እንሂድ የቴድሪ አፍሮ ጉዳይ አለ ብዙ መረጃዎችን እናካፍላለን ወደ አንተ ልምጣና ዛሬ በዘውዱ ሾው ያቀርብካቸውን አጫጭር ዜናዎችን ብታካፍለን በተለይ ከፋኖ ትግል ጋር በተያዘ ዛሬ መረጃዎች አሉ ወሎ አካባቢ የሚታየው የሚኒሊክ እዝ ተጋድሎ እጅግ አስደናቂ ነው እውነት ለመናገር ብዙ ድሎች እየተገኙ ነው ያሉት ብዙ ያገዛዙ ወታደሮች ተማርከው እንደዚሁም ተደምስሰው የሚታዩባቸው ቪዲዮዎችና ፎቶግራፎች በስፋት እየወጡ ይገኛሉ እስቲ ሌሎች መረጃዎችን ጨምረ በአጫጭሩ የዕለቱን ዜናዎች ብታቀርብልን በአማራ ፋኖ እየተደረገ ያለው ተጋድሎ አሁን ጠንክሮ ቀጥሏል በጣም በሚያስደስት ሁኔታ እንደከዚህ ቀደሙ ከመከላከያ ከሚኒሻ ጋር ከልዩ ኃይሉ ጋር ለሙጊያ ያለው የብልጽግና አመራሮች ላይ ጭምር ሳይቀር እርምጃ እየወሰዱ ነው የሚገኘው እንዳልከው በዚህ በደቡብ ወሎ ጃማ ወረዳ 3 ቀበሌ አመራሮችን ሊቀመንበሮችን ማለት ነው የሚኒልክ 106ኛ ኮር 33ኛ ክፍለ ጦር ነው በሚገርም ሁኔታ የጃማ ወረዳ 011 ቀበሌ ሊቀመንበርን በጃማ ወረዳ ምክትል ሊቀመንበሩን እንደዚሁም ደግሞ የብልጽግና ጽሕፈት ቤት ኃላፊ ቁጥጥር ስር አውለዋቸዋል በሌላም በኩል በተለይም በሚገርም ሁኔታ በፋኖ የተማረኩ ሰዴ ከዚህ ቀደም ፋኖቹ ገብተው ተቆጣጥረውታል የሚገርመው ነገር የሰዴ ብልጽግና ጽሕፈት ቤትን ጨምሮ በፋኖ ከተማረኩ በኋላ የጽሕፈት ቤቱ የኃላፊ የብልጽግና ጽሕፈት ቤት ኃላፊ የሆነው እንደዚሁም ደግሞ የሴቶች ጉዳይ ኃላፊ ሌሎችም በሙሉ በቁጥጥር ስር ሆነው እኛ እንደዚህ ይሆናል ብለን አልጠበቅንም የሚነገረንና የሚገለጽልን ይሄ አይደለም በሚገርም ሁኔታ መሰል 2 ዓመት ሙሉ ቤታቸው ሳይሆን ቢሮ ውስጥ እየተቀመጡ እንዲሰሩ መደረጋቸው ስጋትና ፍርሃት እንደነበረባቸው ጭንቁስ ናቸው የሚገኙት ሌላው ቅድም እንዳልከው በዚሁ በሚኒልክ ጦር በጣም በሚገርም ሁኔታ ከፍተኛ ቁጥር ያለው
የመከላከያ ኃይል በጣም የሚዘገንን ነው፣ ለማየት የሚቀፍ ነው። በቃ የሞቱት የተማረኩት በጣም እና ለማሳየት የሚዘገንን ነው። በጣም በምስል ጭምር በቪዲዮ በፎቶግራፍ ደርሶናል። በጣም ያሳዝን፣ በጣም የሚያሳዝን ነው። በርካቶቹ እንግዲህ እርምጃ ተወስዶባቸዋል ማለት ነው። በፋኖ በኩል እየተደረገ ያለው ትግሉ አሁን ጠንክሮ ቀጥሏል። ሌላው በአቶ ታዬ ደንዳን በተመለከተ ገዢው መንግስት በየቀኑ የሚያቀርባቸው ነገሮች ውሸት ናቸው፣ መረጃ ማቅረብ አልቻለም። በዚህ ምክንያት ከሶስት ያላነሱ አዳዲስ ክሶቹ እንዲቋረጡ አድርጓል። አቃቢ ክሶቹን አንስቻለሁ ነው የሚለው። ለምን እንዳነሳ እንዴት እንዳነሳ እንኳን ያብራራበት የገለጸበት ጉዳይ የለም። ሌላው ጋዜጠኛ ሚሊዮን የሚባለውን በዚህ በአዲስ ስታንዳርድ ላይ አፍነው ወስደውታል። እስካሁን የት እንዳለ መረጃ ማግኘት አልቻልንም በሚል ቤተሰቦቹንም ድርጅቱም ጭምር አሁንም ጮቱን እያሰማ ነው። ይህን በተመለከተ ሲፒጄም ጭምር ጥያቄ እያቀረበ ነው የሚገኘው ማለት ነው መሰለኝ። እንግዲህ ሌላው ወደ ውጭ ዜናዎቻችንም ስናመራ እንደዚሁ በሆርሙዝ ሰርጥ አካባቢ ያለውን መርከቦች ተመተዋል። ሁለቱ በኢራን ቁጥጥር ስር መዋላቸው ተገልጿል በሚያሳዝን ሁኔታ። ሌላው ሶማሌም ለእስራኤል ምንም አይነት መንቀሳቀስ አይችሉም፣ ምንም አይነት እንቅስቃሴ ማድረግ አትችልም ብላ እግድ ጥላለች። በመርከቦቹ በቀይ ባህር አካባቢ በተለይ በዚህ ባባል ኤል ማንዳብ ሰርጥ ውስጥ እንዳልፉ እግድ ጥላለች ማለት ነው። ምንም ነገር እንቅስቃሴ የሌለበት ሁኔታ እንዳለ ነው የሚገለጸው። ሌላው እንግዲህ በጣም የሚገርመው ነገር በዚህ በአሜሪካና ኤርትራ በጣም ገራሚው ነገር ይሄ ነው። አሁን አብይ አህመድን በኋላ በዝርዝር እንሄድበታለን እያንቀጠቀጠውና ጭንቅ ውስጥ የከተተው ጉዳይ የአሜሪካና ኤርትራ ላይ የጣለችው ማዕቀብ ልታነሳ እንደምትችል የፕሬዚዳንት ዶናልድ ትራምፕ አስተዳደር የአሜሪካውን ከኤርትራ ጋር ያላትን ግንኙነት ለማሻሻል መንገዶች መኖራቸው እየተሰማ ነው ያለው። እንግዲህ ፕሬዝዳንታው አስተዳደር አፍሪካ ጉዳዮች ከፍተኛ አማካሪ ማሱድ ናቸው። የፕሬዝዳንቱ ትራምፕ አስተዳደር አሜሪካ በኤርትራ ላይ የጣለችውን የማዕቀብ በተመለከተ የማንሳሪትን ለማስጀመር ፍላጎት እንዳለው ወደ ውጭ ጉዳይ ዲፕሎማቶች መናገራቸውን እንግዲህ ከባለስልጣን መስሪያ ቤቱ ጠቅሶ ዋል ስትሪት ጆርናል ይህን ዘግቦታል። ይህ ጉዳይ በጣም በሚያሳዝን ሁኔታ አብይን አንገት ያስደፋ ጭንቅ ውስጥ የከተተው ጉዳይ መሆኑ እየተገለጸ ነው የሚገኘው። መሳይ እንግዲህ ሌላው የጊዜ አስተዳደር መፈንቅለ መንግስት ማድረግ አትችሉም በሚል ሌተናንት ጀነራል ታደሰ ወረደም